ፋሚሊ ጋር ልሄድ ብዬ ምን ነው ትንሽ ላርፍ እዛ ከፋሚሊ ጋር እንጂ አሁን ሄርሜላን ፍቅሯን ስለተቀበልኩኝ ነገ ከነገ ወዲያ ያገባታለሁ ወይ እኔና እሱ አብረን እንኖራለን ማለት አይደለም። ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። ሩታችን ትላንትና ወደ ቡታጅራ ቤተሰቦቿ ጋር ለመሄድ አስባ ነበር። ነገር ግን ስታም በመምጣት ከጓደኛው ጋር ሆኖ እንግዲህ እንድትቀር አድርገዋታል። ቤተሰብ ያልገባኝ ነገር ያ የደስታ ጓደኛ ከዚህ በፊት ደስታን ሲያስደበድበው ሲያማው የነበረው ልጅ አልነበር እንዴ? መቼ ነው እንደዚህ አብረው ሰላም አውርደው ምናምን ያው ሁሉ ተረስቶ አንድ ላይ ሆኑት? ተሳስቼ ከሆነ አርሙኝ። ደስታን ሲያስመታው ሲያስደበድበው የነበረው ጓደኛው አልነበረ? እንዲያውም ደስታ ይሄ ልጅ ይረዳው ነበር ሁላ የሚል መረጃ ምናምን ነበር ያን ሰሞን። ነገሩ አልገባኝም በእውነት ነው እየቀለዳችሁ ነው? እና ዛሬ ጭራሽ ለሩታ ተቆርቋሪ ሆኖ መጣ ከደስታ ጋር ማለት ነው። የሚገርም እኮ ነው በጣም። ሰረቱ ቤተሰብዬ ሩታ ቤተሰቦቿ ጋር ብትሄድ ምንም ችግር የለውም። አንደኛ ነገር ቤተሰብ መጠየቅ አለባት። ልጇንም አብረው እንደ አያትነታቸው ልጃቸውን ማየት ይችላሉ፣ መብታቸው ነው። አሁን ለሄርሜላና ለአብርሃም አዲስ ፍቅር እንዴት ተፈጠረ ብላ ምናምን ነገር ተሰምቷት ልትወጣ ነው ልትሄድ ነው ብላችሁ ያሳዋችሁም ካለ ያው ግሮሎ ብላለች ሩታችን። መብቷ ነው፣ መቀመጥም መብቷ ነው፣ መሄድም መብቷ ነው። ማንንም አይከለክላትም ከዚህ በኋላ። ሌላው የገረመኝ እትዬ ብዙነሽ የአብርሃም እህት ታላቅ እህት ማለት ነው። መቼስ ያው አንዳንድ ጊዜ ታላቅ የሚመስሉ ግን እንደ ታላቅ ያልሆኑ ሰዎችን ያየሁት በእትዬ ብዙነሽ ነውና በጣም ተደስታለች። ሄርሜላና አብርሃም አንድ ላይ በመሆናቸው በጣም ያስገረመኝ ነገር እንገራችሁ። ከመቼው የአብርሃም ፍቅር አልቆ ነው ሄርሜላ የተባለች ሴት ፍቅረኛ አድርጎ ያዘው። በጣም በሚገርማችሁ ገብታችሁ የድሮ ቪዲዮ ብትመለከቱ ሩታን ያገባት እንኳን ገና 11 ወሩ ነው ካገባት። በእውነት ቤተሰብ 11 ወር አመት እንኳን አልሞላም ከሩታ ጋር ከተጋቡ። ስለዚህ ከመቼው ፍቅር አልቆ ከመቼው ሌላ ሴት ጠበሳ። በዛ ላይ ሁለተኛ ሴት ነው ይሄ ልጅ እንትን እያለ ያለውና ይሄ ራሱ ለቤተሰቡ ተመችቶታልና ቤተሰቡ በጣም ችግር አለበት ወደሚለው እንዳመዝን ያረገኝ። እሷም እንደ ትልቅነቷ የሰራችው ስራ በጣም ጥሩ አርጋን ያሰበችው። በተለይ ደግሞ በሩታ ላይ ቂም ስለያዘችባትና በሩታ ስለተናደደች በአሁን ሰዓት ላይ ሳትወድም በግዷም ሄርሜላ ጎን ቆማለች ማለት ነው። የገዛ ወንድሟን ብታስበላው ማስበላችሁ ማለት ነው እኮ እትዬ ብዙነሽ ማለት ነውና ምንድነው የገረመኝ ነገር አቶ አብርሃም ከተናገረው ነገር ውስጥ ቤተሰብ ማለት ነው ሄርሜላ ጋር ፍቅረኛ ሆንኩ ማለት አገባታለሁ አንድ ላይ እንኖራለን ማለት አይደለም አላለም። አሃ እሷ መጠቀሚያክ ነች፣ የሷ ማስተንፈሻክ ነች፣ መጠቀሚያክ ነች ለጊዜው ማለት ነው። ከዛ የሆነ ሰዓት ካልተመቸችክ ትጥላታለህ። ይሄን ነገር ቤተሰብ እንዴት ታዩታላችሁ? በሴት ልጅ እንደፈለጉ መጠቀሚያ ያደርገው ጊዜዋን በልተው ለምሳሌ 2 አመት አብርሃም ሄርሜላ ጋር መቆየት ከፈለገ 2 አመት ተጠቅሞባት ከዛም በኋላ ማለት ነው ካልፈለጋት ይጥላታል ማለት ነው። እንደዚህ አይነት ድንዙስ ጭንቅላት ነው ያለው ይሄ ጀግና የምትሉት አብርሃማችሁ የናንተ አብርሃም ማለት ነው። ከነህቱ ሲጀመር ከነህቱ አንድ አይነት ድንዙዝ ማለት ነው። እንደዚህ የሆኑ በምን አይነት አስተሳሰብ ሰው ይሄን ያክል ያስባል ብላችሁ ልትገምቱት እንኳን አችሁ። ይሄ ገና ብዙ ታዩታላችሁ። እድሜና ጤና ይስጠንበሉ ቤተሰብ። ልጁ አርፎ የሚቀመጥ ሰው አይደለም። አይተናል ስንት ሴት በህይወቱ እንደመጣችሁ። ሄርሜላ ጋር ፍቅረኛ ስለሆንኩ አገባታለሁ ወይም አንድ ቤት እንኖራለን ማለት አይደለም አላለም። ልታጠናት ነው። ስንት ወራቸው ነው አንድ ላይ? 7 ወር ቤተሰብ። 7 ወር ለመጠኛኛ ጊዜ አይበቃም? እውነቱን እንነጋገር ስንል ማለት ነው እንደው በሴት ልጅ ግፍና በደል መገፋት አንፃር ካለው ነገር አይቼ ነው እንጂ እኔ ለሄርሜላ ጠበቃ ቆሜ አይደለም። እንድትረዱኝ የፈለኩት 7 ወር ወይም 8 ወራቸው ነው ከሄርሜላ ጋር ሄርሜላ ከመጣች ማለት ነው። ተመልከቱ። በዚህ አጭር የሚባል ጊዜ ውስጥ እንግዲህ አጭር ነው እነሱ የሚሉት አይደለ? ገና እሱ ምንድነው የሚያስበው አሁን ላይ የትዳር ፍላጎት ምንም እንደሌለው ግን ደግሞ ለመልከስከስ ሌላም ቦታ ለመልከስከስ የተለመደ ነገር ስላለ በህይወት ውስጥ ይሄ ከሚሆን ከሄርሜላ ጋር የፈለገውን ነገር ለመሆን ስለዚህ እሷ የጊዜው መጠቀሚያ ሆነች። ፈልገሽ ወይም ተወደሽ አይደለም በአብርሃም ህይወት ውስጥ አሁን የገባሽው። ይሄን ነው ገና ይጫወትብሻል። እድሜ የደስት ያልነበረ ይሄው እሱ አሁን የትዳር ፍላጎት የለውም። ምን ይውጥሻል አሁን? ገና መታት ገና ብዙ ቪዲዮ እናይብሻለን ባንቺ ማለት ነው። አዎ ይሄ ነው በቃ ሰራልሽ ነው የሚባለው። እንዲያው ሰራሁለት ሳይሆን ሰራልሽ እሱ ራሱ። እንዲህ አይነት አላማ ያለው ወንድ ነው አንቺ ለህይወት ፈልገሽው አብረሽው ያለሽው። ለጊዜው ከሆነ ምን አብርሃም ጋር ምን አንድ ላይ ያስደረገሽ? ለጊዜው ከሆነ ይሄው ትዳር ብሎ ገብቶ እንኳን እኮ ለጊዜው አስመስሎ ከሩታ ህይወት ወጥቷል።
ትዳር ብሎ ገብቶ ለጊዜው አስመስሎ ልጅነት ይሆናል ያኔ ምን ይሆናል? አንተ ነህ ልጅ እንዴ! ስንት ሴት እኮ ነው ያተራመስከው። ልጅ ይላል እንዴ ደግሞ ዘላለም ዓለሙን ላዩን ጩጬ ያረገ ከ30 ዓመት በላይ ያለው ጎረምሳ እድሜ ጠገብ ልጅ ይላል እንዴ? ከ18 ዓመት በላይ ልጅ የለም። አይገርም? አንተ ችግሬ የሴት ችግር ነው የምትለው ቃል አንተ እንደ ስድብ ስለምታሰድብክ ለዛ ነው ይሄን ቃል የምትጠቀመው። ልጅ ይላል። ልጅማ የወለድከው ነው። አሁን ገና የወለድከው ያስወለድከው ልጅ ነው ልጅ የሚባለው። ስለዚህ አያችሁ አይደለ ቤተሰቡ እንኳን ምን ያክል በምን ያህል መስመር እየሄደ እንዳለ። አመቱ ካገባ አመት አልሞላም። እዛ ቪዲዮ ላይ ገብቼ ሳይ 11 ወር ይላል። ሄደው ዱባይ እንኳን ቀለበት አድርገው ምናምን ነገር ከመጡ 11 ወራቸው ነው። ሁለተኛ ሴት ጋር ሲሄድ አንድ የተቃወመ ቤተሰብ የለም ከዚች ቢጫ ጸጉር ጋር ጨምሮ ማለት ነው። ባይዘው እንደ ድሜሹኝ የቡዝዬ ማለት ነው። በጣም ነው የሚያስጠላው የጸጉር ስታይልሽ። በዚህ አጋጣሚ ልንገርሽ ጭድ ጭንቅላቷ ላይ ጭድ የጫነች እንቁላል ማስቀመጫ ጭድ የለም እንደዛ ነው የሚመስለው ላይሽ ላይ ማለት ነው። አያምርም ብሽም ማን የመከራት እንደዚህ ሁኚ ብሎ ወንድምሽ ገና ደና አርጎ እንኳን አይሽም እኮ የሚያምርብሽን እንደ እህት አንቺ ስለሱ ይወትፈተፍቻለሽ ቆመሽ ማለት ነው። ስለዚህ ምንም ጤነኛ ቤተሰብ እንደሌለ ተረድቻለሁ። ከአብርሃም ጭምር ማለት ነው። ሄርሜላ እንደተረዳሁት ከሆነ ለመጠቀሚያነት ነው። እሰይ ይበላት። አዎ በቃ ይበላት። ለድሜ እየሄደ ነው። ሴት ልጅ ነኝ አላልሽም? ይሄው አሁን እሱ የትዳር ፍላጎት የለውም። ምንድነው የሚውጥሽ? በቃ ይሄንን ነው እኔ መርጁም ፈልገው ማለት ነው። ምንድነው የሚውጥሽ? አይፈልግም እንደዚህ አይነት ነገር። እሱ መንዘላዘል ነው የሚፈልገው፣ መዝለል፣ መጨፈር፣ በየሆቴሉ ምግብ ማጋበስ፣ ሴት መጋበዝ ወይም ሴት እንድትጋብዘው ማድረግ። በቃ ይሄ የሱ ላይፍ ነው። መጠቀሚያ ነው ያደረገሽ። ሩታ ስለነቃችበት እንደነቃችበት ስላወቀ ከዚህ በኋላ የእውነተኛ የሆነ ነገር ከሷ እንደማያገኝ ስለተረዳ ነው ቁርጡን አውቆ ወደ ሄርሜላ ላይ ተጠቀለለው። አያት ሩታን ነብሯን አያት። እንደዚህ አይነት ልክስክስ አይነት ስራ ተልከስክሶ እንደማትቀበለው ስለተረዳ ነው ጠቅሎ ወደ ሄርሜላ ላይ ሄደው። ለማንኛውም አትረቡ እናንተ ካንቱ ናችሁ ከነ ፋሚሊ ማለት ነው። ከትየ ቡዝዬ ጋር አንድ ላይ ጨምሮ አንድ ጤነኛ ሰው አላየንም። ልጃቸው ሁለተኛ ሴት ሲያጭ እንደ ቤተኛው እምነታቸው እንደሆነ አላውቅም። ባይዘው እኔ ስለ እምነት ጉዳይ ማንሳት አልፈልግም። አብርሃም የኦርቶዶክስ እምነት ተከታይ ነው ስትሉ የነበራችሁ ልጆች ስም ማጥፋት ነው ይሄ። አብርሃም የእምነቱ የጴንጤ እምነት ተከታይ ነው። ይሄን ማረጋገጥ ከፈለጋችሁ ማነች እህታችን የተንቢ ማለት ነው ገና የመጀመሪያ ጊዜ ቪዲዮ ስታስጀምረው ስለ እምነቱ ተናግራለች። ማይካዳቅ ነው። ቤተሰቡም የዛ እምነት ተከታይ እንደሆነ ነው የምናውቀው። ስለዚህ ኦርቶዶክስ ነው ብላችሁ አንገቱ ላይ መስቀል ስላንጠለጠለ እምነትን ከቨር አታርጉ። እሺ አብርሃም ሆን ብሎ ነው አንገቱ ላይ መስቀልና ይሄንን ጌጥ አርጎ፣ ጌጥ ነው ሲጀመር ክር አይደለም ያረገው መስቀል ብቻ ነው የጨመረበት። ገባችሁ? ስለዚህ እምነትን ተገና አታርጉ ለማለት ፈልጌ ነው። እሱም አሁን እምነትን ተገና አርጎ እየሰራ ነው። እንደ እምነቱ ቢሆን አንገቱ ላይ አንጠለጥልም ነበር። ማሰደብ የሚፈልገው የእምነት ተቋም ስላለ አይደል? በዚህ ጉዳይ የሆነ ቤት ላይ ላይቭ ገብተው እየተነጋገሩበት ነበረ። አብርሃም በዚህ ጉዳይ አስብበት፣ ስርዓትህን ያዝ ማለት ነው። እንደ እምነትኩን እምነታችንን አታሰድብ። አዎ በአንድ አመት ውስጥ 2 ሴት 3 ሴት ማግባት የሚችል የኦርቶዶክስ እምነት ሰው የለም። እንደ ትክክለኛ የእምነቱ ተቋም ከሆነ ማለት ነው አይፈቀድምም ጭምር። ስለዚህ አታሰድበን ለማለት ፈልጌ ነው። አንተ ብቻህን እንደፈለክ ጨርቀን ጥለ ማበድ ትችላለህ፣ ግን በእምነት ተቋም ስም አትነግድ። ሌላው ደግሞ እንግዲህ አቶ ዳኒ በጣም የሚገርም ነው። በአጭር ጊዜ ውስጥ ከሩታ ጋር እንግዲህ በዛ ልክ ስለተለያዩ ከውጡ በቃ ሂዱ አብርሃም ሲመጣ ሊያገኛቸው አይፈልጉም ስላለቻቸው ቀጥታ ወዴት ነው የተገለበጠው? ወደ እነ ሄርሜላ ተገለበጠ። ቀለበት አርጎ ብሎ ጭራሽ ጋበዘ ማለት ነው። ባይዘው ይሄ በቀል ነው የሚባለው ዳኒ ማለት ነው። ዳኒ እንዲህ እንዳለቀለክ ዘላለም አለምክን አንድ ቦታ ረክታ አላየንክም። ሁሌ ማቃጠር፣ ሁሌ ማሾክሾክ፣ ሁሌ ሰው ማበጣበጥ፣ ሁሌ የሆነ ነገር መፍጠር ነው ስራ። ግን ደግሞ እኛ ከይሄንን ካንተ አልጠበቅንም። ሲጀመር ማለት ዳኒ ቢመጣ ያዝናናል፣ ፈታ ያረጋል፣ ነገሮችን ሜቢ ፊክስ ያረጋል ብለን ያሰብነው። ግን አንተ አመጣጥ ጥሩ አልነበረ። ካንተ ህይወት ስትወጣ ወይም ከናንተ ህይወት ስትወጣ ውጡልኝ ስትላችሁ በዚህ ልክ መቀየርም መቃጠልም አልነበረብም። ሳትፈልጋቸው ከልብ ሳትፈልጋቸው ስለነሱ ጥሩ ላውርተካል። ውስጥ እኮ አይፈልጋቸውም እርግጠኛ ስለሆነም ማለት ነው። እና ጭራሽ ቀለበት አርጓ አላላቸው ወይ አብርሃምንና ሄርሜላን ፈልከክ ማለት ነው። በጣም ነው ተሳፍሩት። እንዲህ አይነት ሰዎች ለጓደኝነት አይሆኑም፣ ሐሳብ ሼር ለማድረግም አይሆኑም። ተረዳችሁ?
በዚህ አጋጣሚ ሁላችሁ ጓደኞቻችሁን ሳታውቁ ሳትረዱ ህይወታችሁን ሁሉ አሳልፋችሁ የምትሰጡ ሰዎች እንደ ዳኒ አይነት ሰው በህይወታችሁ ከመጣ ሁሉ ነገራችሁን ገደል ጫፍ ላይ አድርጎ ነው የሚሄደው። ስለዚህ ጥንቃቄ አድርጉ። ከዳኒ የምንማረው አምነን ሰዎችን ሁሉ ነገራችንን በእኛ ህይወት ውስጥ ጣልቃ እንዲገቡ ካረግን በኋላ የሆነ ሰዓት በእናንተ በኩል ምቾት ሳይኖር ቀርቶ በሆነ ነገር ብትቀያየሙ ራሱ እንደዚህ አውጥተው እናንተን ለጅብ አሳልፈው እንደሚሰጧችሁ ነው የተረዳሁት እኔ። ስለዚህ ዳኒ መጣ ከመሄድክም አንተ ለሩታ የምትጠቅማትም የምትጎዳትም ነገር የለም። አብርሃም ሞቷል ከህይወቷ እንኳን አንተ ማለት ነው። እናም ቤተሰብዬ ወደነ ሩትዬ ስመለስ እንግዲህ ቤተሰቧን ሄዳ የማየት መብት አላት። ግን ደግሞ ያው ቅሪም ቢሏትም ብትሄድም ችግር አልነበረውም እውነት ለመናገር። ግን ደግሞ ሰው ለገና የሰው አፍ እንዲህ የአብርሃምን ሁኔታ አይታ ነው የሸሸችው ይባላል ብለው ነው ያሰቡት። ይህንን መፍራት የለባችሁም። ስለ ሰው ምንም መጨነቅም የለባችሁም። ሩታን ብላለች የራሷን አላማ ነው የምታስከትለው እንጂ የሰውን ስሜት አይደለም የምትከተለው። ስለዚህ ቤተሰቧን ጋር ብትሄድ ቤተሰቦቿም ጠቅላላ ቢያው ልጁን ደስ ይላል። አሁን እኮ ማዘር ብቻ ቢመጡ አባት ይቀራሉ አይደል? ቤት ውስጥ እህቶች ይቀራሉ። እንዲያውም ብትሄድ ጥሩ ነበር ነው ምለው እኔ። እና አበጋዝ ከዚህ በኋላ በሷ ህይወት ውስጥ የሚያገባው ነገር እሱ እንደፈለገ ዛ ሴት ይንጫጫ የሆነ ሰዓት ሂሳቡን ሲያገኝ ኩርምት ብሎ የሚቀመጥበት ዘመን ይመጣል፣ የሚያለቅስበት ዘመን ይመጣል። እስከዛ እንደፈለገ ይሁን። እስከዛ ሄርሜላ መጠቀሚያ ትሁን። እንደነገረን ከሆነ መጠቀሚያ እንጂ ሄርሜላ ለትዳር ወይም አብረት ለመኖር ማሰባት ሴት አይደለም ብሏል። ከዚህ በላይ ውርደትና ቅሌት የለም ማለት ነው። ቤተሰብዬ በሌላ ቪዲዮ እንገናኝ። እንደተለመደው ኮሜንታችሁን አስቀምጡልኝ። ባይ ባይ።